اللهم اجعلنا ممن قاده القرآن إلى الجنان ولا تجعلنا ممن أعرض عنه القرآن فزج في قفاه في النار يا واحد يا قهار. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فسلام الله عليكم ورحمته وبركاته. هداية المستفيد في أحكام التجويد. فصل في أحكام النون الساكنة والتنوين. سلنا الساكنة الناس لتنوين ህግጋቶች የሚዳስስ የሆነ ክፍል ነው። ከዚህ በፊት ባሳለፍነው ትምህርታችን ላይ ኑን ሳኪና አራት ህጎች አሏት ብለናል። የመጀመሪያው አልኢዝሃሩ ግልጽ ማድረግ ሲሆን፣ ሁለተኛው ወልኢድጋሙ መጨፍለቅ የሚባለው ነው። የዛሬው ርዕሳችን የሚሆነው አልኢቅላቡ ወልኢኽፋኡ ኢቅላብና ኢኽፋ ናቸው። ሱአል ጥያቄ ማ ሐዱል ኢቅላብ ሉገተን ወስጢላሐን የኢቅላብ ትርጉሙ ዴፊኒሽኑ ምንድነው? ሉገተን በቋንቋ ደረጃና ወስጢላሐን እንደ ተጅዊድ ምሁራን ስምምነት። አማ ሉገተን ቋንቋዊ ፍቹማ ኢቅላብ ማለት ፈወሱ ተሕዊሉ ሸይኢ የሆነን ነገር መቀየር ነው። عن وجهه ከነበረበት ሁኔታ ወደ ሌላ ሁኔታ ማዘዋወር ነው። ተሕዊሉ ማዘዋወር መቀየር ማለት ነው። አሸይ የሆነ ነገር عن وجهه በፊት ከነበረበት ሁኔታ ማዘዋወር መቀየር። ወአማ እስጢላሐን እንደ ተጅዊድ ምሁራን ስምምነት ኢቅላብ ማለት ፈወሱ ጀዕሉ ሐርፊን የሆነን ሐርፍ ማድረግ ነው። መካነ ሐርፊን በሆነ ሐርፍ ቦታ ጀዕሉ ማድረግ ነው። ሐርፊን የሆነን ፊደል መካነ ሐርፊን በሆነ ፊደል ቦታ ላይ مع مراعاة الغنة غنان ከመጠበቅ ጋራ ከአፍንጫ ድምጽ ማውጣትን ከመጠበቅ ጋራ በሆነ ፊደል ፋንታ ሌላን ፊደል ማስገባት ነው። በኑን ሳኪና ወይም በተንዊን ፋንታ ማን መቀየር ነው? ወደ ሚም መቀየር ነው ማለት ነው። ሱአል ጥያቄ ከም حروف الإقلاب የኢቅላብ ፊደሎች ስንት ናቸው? ጂም ጀዋብ መልስ حرف واحد ኢቅላብ አንድ ሐርፍ ብቻ ነው ያለው እሱም አልባኡ ባ ነው። ሱአል ጥያቄ ما أمثلة ذلك يزيه مثال مندنا የኢቅላብ مثال مندنا جيم جواب ملس مثاله مثال የኢቅላብ عند النون نون ጋር ሲሆን من كلمتين ከሁለት ቃል ሲሆን ማለት ነው። ምሳሌው من بعد አሁን من بعد አይባልም። من بعد አይባልም። ኑኗ ስኩን ነች። ከሷ ቀጥሎ ባ መጥቷል። ወደ ሚም ተቀየራለች። ቁርአን ላይ ከላይ የትንሽ የሚም አለች። ትንሽ ሚም ምልክት ተደረጋለች። ኑኗ ወደ ምን ትገለበጣለች? ወደ ሚም ማለት ነው። ሚን ባዕዲ አሁንና ካፍንጫችን ደግሞ መውጣት አለበት። ወሚን ከሊመቲን ከአንድ ቃል ሲሆን ደግሞ ዩንቢቱ ለኩም ወደ ሚም ነው መቀየራት እንጂ ዩንቢቱ ለኩም አይባልም። ወሚሳል ተንዊን የተንዊን ምሳሌ ደግሞ ሰሚዑን በሲር አሁን ሰሚዑን በሲር አይባልም። ሰሚዑን ብለን ተንዊኑን ወደ በተንዊን በኑን ሳኪና እናወጣት። ተንዊን ነው ቀጥሎ የመጣው ባእ ነው። ወደ ሚም መቀየር አለባት። ተንዊኗ ላይ አንዷ ሚም ምልክት ነው የምትቀመጠው ቁርአን ላይ ማለት ነው። ስለዚህ ሰሚዑን በሲር ብለን እንቀራለን። እንዲሁም ደግሞ ሌላ ቦታ ላይ ደግሞ አሊሙን ቢማ ካኑ ምክንያቱም አሊሙን ከሚለው ከተንዊኑ በኋላ ባእ ስለመጣች አሊሙን ቢማ ካኑ ብለን እንቀራለን። ይሄ የኢቅላብ ህግ ነው። ሱአል ጥያቄ ማ ሐዱል ኢኽፋኢ የኢኽፋ ትርጉሙ ምንድነው? ሉገተን ወስጢላሐን እንደ ቋንቋዊ ፍቹና እንደ ተጅዊድ ምሁራን ፍቹ ምንድነው? ኢኽፋ አማ ሉገተን ቋንቋዊ ፍቹማ በቋንቋ ደረጃ ማፈወሱ ኢኽፋ ማለት አሰትሩ መደበቅ ማለት ነው። ባጭሩ ኢኽፋ ማለት አሰትሩ መደበቅ ማለት ነው፣ መሸሸግ ማለት ነው። ወአማ እስጢላሐን እንደ ተጅዊድ ምሁራን አነጋገር ደግሞ ዒባረቱን ገለጻ ነው። ኢኽፋ ማለት ገለጻ ነው። عن النطق بحرف ساكن سكون የሆነን ሐርፍ መናገርን ዓሪን አይ ኻሊን ያገለለ የሆነን ማለት ነው። ዓሪን ማለት አይ ማለትም ኻሊን ያገለለ ማለት ነው። ዓሪን እና ኻሊን ትርጉማቸው አንድ ነው። በቅንፍ አድርገው አይ ኻሊን የሚለው ዓሪን የሚለው ለማብራራት የተጠቀሙት ቃል ነው። ዒባረቱን ገለጻ ነው አሉ ኢኽፋ ማለት عن النطق ስለመናገር بحرف ساكن سكون የሆነን ሐርፍ ዓሪን አይ ማለትም ኻሊን ያገለለ የሆነን عن التشديد ከማጥበቅ ያገለለ የሆነ ስኩን የሆነ ሐርፍ መናገር ነው። على صفتين በባህሪ ላይ ሆነን بين الإظهار والإدغام በኢዝሃር እና በኢድጋም መካከል ላይ ሆነን
አሁን የኢኽፋ ፊደሎች ኢዝሃር ለማድረግ የሚያበቁ የሆኑ ምክንያቶችም የለም። ኢድጋም እንዳይደረጉ ደግሞ የኢድጋም ምክንያቶች የሉም። ስለዚህ ኢኽፋ በኢዝሃር እና በኢድጋም መካከል ሆኖ ነው የሚነበበው። በኢኽፋ እና በኢድጋም እና በኢዝሃር መካከል ሆኖ ባይሆን ስናነባታችን የሆነች ስኩን የሆነችውን ሐርፍ مع بقاء الغنة غنው ከመቅረቱ ጋር ነው። في الحرف الأولي ከመጀመሪያው ሐርፍ ላይ غና ያስፈልጋል። አሁን ኢድጋም ስናደርግ ከጨፈለቅን በኋላ ነው غናው የምናደርገው። ኢኽፋ ላይ ግን ከመጀመሪያው ሐርፍ ኢኽፋ ከምትደረገው ሐርፍ ላይ ነው غናው ያለው። ወሆሷ ማን ነው? አንኑ ሳኪነቱ ወተንዊን ኑነ ሳኪናዋና ተንዊኗ ላይ ነው غናው የሚኖረው። ካፍንጫችን ድምጽ የምናወጣው የሷን ድምጽ ስናወጣ ነው። ስናወጣት ደግሞ በኢዝሃር እና በኢድጋም መካከል ሆነ ግልጽ ማናደርጋትም አንጨፈልቃትም ደበቅ አድርገን እንቀራታለን ማለት ነው። ይሄ የተጅዊድ ምሁራን ስምምነት ነው። ዒባረቱን ኢኽፋ ማለት እንደ ተጅዊድ ምሁራን ገለጻ ነው። عن النطق ስለመናገር بحرف ساكن سكون የሆነን ሐርፍ ስለመናገር የሚናገር የሆነ ገለጻ ነው። ዓሪን ያገለለ የሆነ عن التشديد ከማጥበቅ ተሸዳ የሌለበት የሆነ ስኩን የሆነ ሐርፍን ስለመናገር على صفة በባህሪ ላይ بين الإظهار والإدغام በኢዝሃርና በኢድጋም መካከል ላይ ሆነ مع بقاء الغنة غنው ከመቅረቱ ጋር في الحرف الأول መጀመሪያው ሐርፍ ላይ وهو ማነው النون الساكنة ኑን ሳኪናና ተንዊኗ ላይ ነው غናው የሚኖረው ማለት ነው። ሰዋል ጥያቄ كم حروف الإخفاء የኢኽፋ ፊደሎች ስንት ናቸው? ጅም ጀዋብ መልስ حروفه የኢኽፋ ፊደሎች كم حروف الإخفاء የኢኽፋ ፊደሎች ስንት ናቸው አለ። حروفه ሐርፎቹ 15 ናቸው 15 ናቸው። ያ ማለት የኢዝሃር ፊደሎች ስንት ናቸው ብለናል? 6 የኢድጋም ፊደሎች 6 እና 6 12 ሆኑ። ከዛ የኢቅላብ ፊደል ስንት ነው ብለናል? 1 12 እና 1 13። የአረብኛ ፊደላት ደግሞ ስንት ናቸው ብዛታቸው? 28 ናቸው። አለ አصح 28 ናቸው። ከ28ቱ 13 ሲቀነስ ስንት ይቀራል? 15 ይቀራል። ስለዚህ حروفه 15 የሱ ሐርፎቹ 15 ናቸው። እነሱም አዋኢሉ ከሊማቲን የቃላቶች መጀመሪያ ፊደሎች ናቸው። هذا البيت የዚህ የግጥም ቤት የመጀመሪያ ፊደላቶች ናቸው። ገጣሚ ምን ይላል? ሲፍ ذا ثنا كم جال شخص قد سما دم طيبا زد في تقى ضع ظالما ይላል። ሲፍ ስንል ማን አለች? ሷድ አለች። ذا ስንል ዛል አለች። ثና ስንል ሳ አለች። ካፍ አለች። ጂም አለ። ሺን አለ። ቃፍ አለ። ሲን አለ። ዳል ጣ ዛይ ወይም ዛ ፋ ታ ضاد እና ዛ እነዚህ የኢኽፋ ፊደሎች ይባላሉ። በዚህ ግጥም ባንድ መሐፈዝ እንችላለን። ወይም ደግሞ የኢዝሃር የኢድጋም እና የኢቅላብ ፊደሎችን ከዛ ውጭ ያሉት ኢኽፋ ነው የሚደረጉት ማለት ነው። ስለዚህ ሲፍ አለ ግለጽ ማለት ነው ተርጉሞ። ሲፍ ذا ثنا ማለት صاحب الثناء ማለት የመወደስ ባለቤት የሆነን ሰው በውዳሴ ግለጸው እያለ ነው ገጣሚ። ሲፍ ግለጸው እያለ ነው። ذا ثنا ማለት የመወደስ ባለቤት የሆነን صاحب الثناء እንደማለት ነው። እሱን በሚወደስበት ነገር ግለጸው። የሚወደሱ ሰዎችን ታላላቅ ሰዎችን በክብራቸው ገለጻቸው፣ አክብራቸው፣ አለቃቸው ማለት ነው። ከም ጃደ ሸኽሱን አለ ስንትና ስንት ሰው ቸር ሆኖ قد ሰማ የበላይነትን ያገኛል አሉ። ስንትና ስንት ሰዎች ከም ጃደ ስንትና ስንት ሰው ለጋሽ ቸር በመሆኑ ቀድ ሰማ የበላይነትን አግኝቷል ተጎናጽፏል አሉ። ከዛ ዱም ጠይበን ሁሌም መልካም ሆነ ኑር አሉ። ዱም ዘላለም ሁልጊዜም ዱንያ ላይ እስካለ ጠይበ መልካም ሆነ ኑር። ዚድ ፊ ቱቃ ማለት አላህን መፍራትን ደግሞ ሰንቅ ማለት ነው። አይ ተዘወድ ፊ ተቅዋላህ ማለት ነው። አላህን በመፍራት ላይ ስንቅህን ሰንቅ ማለት ነው። ضع ዛሊማ ግፈኛ በዳይ የሆነን ሰው ደግሞ ዝቅ አድርገው እንጂ ከፍ አታድርገው አሉ። ዛሊም የሆነ ሰው ማንም ቢሆን ከፍ አድርገህ ልጠራው አይገባም፣ ዝቅ አድርገው እሱን ይላል ገጣሚ። በዛም ጥሩ መልእክቶችን ያስተላለፉት። ከዚህ ግጥም ላይ ግን ዋናው የተፈለገው ምንድነው? የኢኽፋ ፊደሎች እነዚህ የግጥሙ የቃላቶቹ የመጀመሪያ ፊደሎች ናቸው ለማለት ነው። በውስጡ የያዘው መልእክትም ጥሩ መልእክት ነው። ሰዋል ጥያቄ ማ ሚሳሉ ዛሊክ የዚህ ምሳሌው ምንድን? ጀዋብ መልስ ሚሳሉ ኑን የኑን ምሳሌው عند الصاد ሷድ ጋር ሲሆን ምን ከሊመተይን ከሁለት ቃል ሲሆን عن صلاتهم ስንል عن ኑኗን عن صلاتهم ብለን ግልጽ አናደርጋት ኢዝሃር አናደርጋት። ከዛ ሷድ ጋርም አትጨፈለቅም። በመሃል ላይ አድርገን ደበቅ አድርገን ነው እናነባት። عن ብለንም ግልጽ አናደርጋትም። ከዛ ደግሞ ሷድም ጋር አንጨፈለቃት። መካከል ላይ ሆነን ነው እናወጣት። ከዛ ኑኑ ላይ ደግሞ ምን ያስፈልጋል? غና ካፍንጫ ድምጽ ሊወጣ ይገባል። عن صلاتهم ብለን እንቀራለን።
ወሚን ከሊማቲን ከአንድ ቃል ሲሆን ሳይሆን አሁን ከሁለት ቃል ነው አይደል? አይን ለብቻ ሶላቴን ለብቻ ነው። ከአንድ ቃል ሲሆን ደግሞ ወንሶርና እንላለን። ወንሶርና ብለን ምኗን ኢኽፋ እናደርጋታለን። የተንዊን ምሳሌ ደግሞ ቀውመን ሷሊሒን እንላለን። ቀውመን ሳሊሒን አይባልም፣ ግልጽ አትደረግም። ወቂስ ገምትና ሂድ እንግዲህ አሉ አላ ዛሊከ በዚህ መሰረት ባቂል አሕሩፊ የቀሩትን ፊደላቶችን አልመዝኩራቲ ከላይ የተጠቀሱትን አሁን ለማን ነው ምሳሌ ሰጡ? ለአንዱ ብቻ ነው። ሲፍ ዛተና ለሚል ከሚለው ሷድ የመጀመሪያው ነበር አይደል? ለሷድ ምሳሌ ሰጡ። ለሌሎች ለ14ቶች ደግሞ ምሳሌ ሰጠ ራስህ እያሉ ነው እሳቸው። እንግዲህ ምሳሌ ሰጠና